እንግዲህ በኔ እይታ የክሪስማስ ዲኮሬሽን ከማፍረስ ይልቅ መስራት ይቀላል ብዬ ነው የምገምተው። እናንተስ ምን ትላላችሁ? ክሪስማሶቹን እንግዲህ አፈራርሼ የውጭውን ላይት የሰራሁትን በሙሉ አፈራርሼ ጨርሼ በዚህ አመት እንግዲህ የተጠቀምነው ሪል ላይፍ እንትን ነው ጽድ እና በጣም ነው ደስ የሚለው። በነገራችን ላይ ጽዱ ከውጭ በር ከፍታችሁ ስትገቡ የሆነ ጫካ ያላችሁ ነው የሚመስለው። እንዴት ደስ እንደሚል ሽታው በጣም ነው ደስ የሚለው። ውሃ ከስር እየሞላችሁበት ያው እቃው ላይ እንዲቆይ ታደርጉታላችሁ። ላይፍ ነበረ ይሄ ጽድ እንደምትመለከቱት እና አሁን ሲያልቅ ደግሞ ያው ቦታ አለው መጣያ፣ ዝም ብሎ የትም አይጣልም። እዚህ ጋር መኪናችሁ ላይ ታስሩትና አሁን እንደማደርገው አፈራርሼ በሙሉ ላይቶቹን ሁሉ ሰብስቤም ብዬ ጨርሼ ጽዱ ነበረ የቀረኝ። ጽዱን ዲኮሬሽኑን ካነሳውኝ በኋላ ያው እንደምትመለከቱት መኪና ላይ እንደዚህ እጭ ነውና ያው መጫኛ ስለሌለው መኪናው ደግሞ ስለሚረግፍ ትራንክ ውስጥ ምናምን በውስጥ በኩል ወንበሮቹን አስተኝቼ ምናምን መክተት ይችል ነበረ፣ ግን በጣም ይረግፋል ቅጠሉ። ስለዚህ ምን አደረኩኝ? ከላይ ጣራው ላይ በደንብ ድብን አድርጌ በገመድ አሰርኩትና ይዤው ወደሚጣልበት ቦታ ይዤው ሄድኩኝ። የት መሰላችሁ የሚጣለው? የምትገዙበትን ቦታ ስፔሲፊክ ቦታ ነው። ቦታዎች አሉ የሚሸጡበት ጽዶች። ያው እዚህ ሀገር ያላችሁ ታውቁታላችሁ። የምትጥሉበትም ቦታ አለ። እዛ ቦታው ላይ ስትደርሱ ቦታ ውስጥ ትጥሉታላችሁ። ላይ ከታጠረ አጥር ነው፣ አሳያችኋለሁ። እሱንም እዛ አጥር ውስጥ ትከቱታላችሁ። ከዛ ውስጥ መተው ነው የሚወስዱትና ያው ሪሳይክል ያደርጉታል። እንግዲህ ይጠቀሙበታል እነሱ። ግን ቦታ አለው፣ የትም አይጣልም። አሳያችኋለሁ፣ ተከታተሉኝ። ያው እንግዲህ እንደምትመለከቱት ቦታው ላይ ደርሻለሁ። ሰዎችም አሉ እዚህ እንደኔ የደረቀ ጽድ ወይም ከተጠቀሙ በኋላ ክሪስማስ ጽዱን ለመጣል የመጡ ሰዎች ማለት ነው። እዚህ ይሄ እንትን ነው፣ ፓርክ ነው፣ የልጆች መጫወቻ ፓርክ ነው። ግን ዳር ላይ አጥር በሽቦ ታጥሮ ጽዶቹን እያመጡ እዛ ውስጥ እንዲጥሏቸው ሰዎች የተቀመጠ የተዘጋጀ ቦታ ነው። ስለዚህ መጣያም ቦታ ዝም ብሎ የትም አይጣልም። ያው ሀገር ቤት ቢሆን ለማገዶም ለአንዳንድ ነገርም ይሆናል። እዚህ ሀገር ግን ሪሳይክል ነው የሚያደርጉት። ይፈጩትና የሆነ ነገር ያደርጉታል። በነገራችን ላይ እዚህ ጋር ይመጣና ማሽን አለ መኪና በኋላ ላይ ሰዎች ሰብስበው ከጨረሱት በኋላ ይመጣና ማሽን ውስጥ እያንዳንዱን ጽድ ይከቱታል። ዱቄት ነው የሚያደርገው፣ እንዳለ ይፈጫል። እዚህ ልክ እንደኛ እንደዚህ እያመጣ ሰው ይጥለዋል። ከዛ ፋይናሊ እንትን ይላሉ። የሚገርማቸው እርጥብ እያለ ለሁለት ነበረ የያዝነው፣ በጣም ይከብድ ነበረ። አሁን ግን ሲደርቅ እኔ ብቻዬን ጢል አድርጌያት እንደዚህ እንደምትመለከቱ ስለሚዋጋ ነው ግላብ ያደረኩት። በነገራችን ላይ ደረቅ ሲሆን ይዋጋል። ያው አንጠልጥዬ እዚህ ውስጥ ከተትኩት ማለት ነው። ሰው እያመጣ እዚህ ነው የሚጥለው። ሪሳይክል የሚደረገው እንደምትመለከቱት ያው ጠቅላላ ሁሉ ሰው አምጥቶ የከተተው ነው እዚህ ጋር። ውሎዬ እንግዲህ ይሄን ይመስላል። ሳፈር ስሰራ ያው እንግዲህ አፈራርሼ ጨርሻለሁ። ይሄን ይመስላል ለዛሬ ያስኩላችሁ ቪዲዮ ይሄ ነው። መግዣም ቦታ መጣያም ቦታ አለው እንግዲህ እዚህ ሀገር እንደምትመለከቱት። ይሄ በሙሉ አሁን ሪሳይክል ይሆናል እንዳልኳችሁ። ሰላማችሁ ብዝት ይበልልኝ። አዱ ገነት ነኝ። ላቭ ዩ ጋይስ ባይ